እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን፣ በሐዋርያት ምእመናንና ምእመናት የተሰኛችሁ ወዶና ፈቅዶ እስካሁኗ ሰዓት ባደረሰን በኃያሉ በልዑል እግዚአብሔር ስም ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችን የከፈተልን የረዳን የአባቶቻችን አምላክ የኛም አምላክ ቅዱስ እግዚአብሔር ስሙ በፍጥረታት አንደበት ሁሉ ከፍ ከፍ ያለ የተመሰገነ ይሁን። አትለይምና ንጽሕተ ንጹሐን ቅድስተ ቅዱሳን የነቢያት ትንቢታቸው፣ የሐዋርያት ስብከታቸው፣ የሰማዕታት አክሊላቸው፣ የደናግል መመኪያቸው፣ የጻድቃን ሞገሳቸው የሆነች እናቱ የኛም የጸጋ እናታችን እመቤታችን ቅድስት ድንግል ማርያም ስሟ በፍጥረታት አንደበት ሁሉ ከፍ ከፍ ያለ የተመሰገነች ትሁን። እንኳን አደረሳችሁ። የእመቤታችን የቅድስት ድንግል ማርያምን ዕረፍቷን፣ ትንሣኤዋን፣ ዕርገቷን የምናስብበትን ጾም ያው አጋምሰነዋል አይደል? አጋምሰነዋል። የእመቤታችን ዕርገት ለማየት እዛን ዕለት ለመድረስ አንድ ሱባኤ አንድ ሳምንት ይቀረናል። እግዚአብሔር አምላክ በቸርነቱ ለዛን ዕለት ያደርሰን። ባለችን ጥቂት ደቂቃ የምንማማርበት የትምህርታችን ርዕስ የሚሆነው ያው የእመቤታችን ጾም ላይ ስላለን ስለ እመቤታችን የሚያነሳ ርዕስ አንስተን እንነጋገራለን። ወዳጅ ሆይ ሁለንተናሽ ውብ ነው ነውርም የለብሽ በሚል ቃል እንነጋገራለን። ወዳጅ ሆይ በሉ እስኪ። ሁለንተናሽ ውብ ነው ነውርም የለብሽ። ቃሉን የምናገኘው መኃልየ ዘሰሎሞን ምዕራፍ 4 ቁጥር 7 ላይ ነው። ይህን ቃል የተናገረው ጠቢቡ ሰለሞን ነው። እንግዲህ ጠቢቡ ሰለሞን የቅዱስ ዳዊት ልጅ ነው። ስለ እመቤታችን ስለ ቅድስት ድንግል ማርያም የተናገረው ቃል ነው። እንግዲህ ይሄ ቃል እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ከፍጥረታት ወገን ተለይታ ንጽሕት እንደሆነች ቅድስት እንደሆነች ሁለንተናዋ ውብ እንደሆነ ምንም ነውር እንደሌለባት መርገመ ሥጋ መርገመ ነፍስ ያላረፈባት አንዲት ንጽሕት ዘር እሷ እንደሆነች እድፍ ጉድፍ ኃጢአት የቀደመ በደል ጥንተ አብሶ የምንለው ሰው በተባለ ሁሉ ሲያርፍ በእሷ ላይ እንዳላረፈባት የሚያሳይ ቃል ነው። የትኛው ቃል? እንዴት ዋላችሁ? የትምህርታችን ርዕስ ምንድን ነው? ወዳጅ ሆይ በሉ እስኪ። ሁለንተናሽ ውብ ነው ነውርም የለብሽ ይላታል። እንግዲህ አዳም ጥፋት አስቀድሞ ሲያጠፋ አትብላ የተባለውን ዕፀ በለስ አስቀድሞ ሲበላ ያችን አንዲት የእግዚአብሔርን ትእዛዝ መጠበቅ አክቶት የእግዚአብሔርን ትእዛዝ ሲተላለፍ እና በመተላለፉ ምክንያት ሞት ሲፈረድበት ከተፈረደበት በኋላ አዳም እመቤታችን ቅድስት ድንግል ማርያምን ተስፋ ያደርግ ነበር። ማንን ተስፋ ያደርግ ነበር አልኳችሁ? ተስፋ ያደርግ ነበረ። አዳም ብዙ ጸጋዎች ነበሩት። የጸጋ ልብሱ ሳይገፈፍ ከውድቀት በፊት እግዚአብሔር አምላክ የጸጋ ልብሳቸውን አጠቃላይ ጸጋቸውን ሁሉ የአዳምና የሔዋንን ከመግፈፉ በፊት ከመበደላቸው በፊት አስቀድሞ አዳምና ሔዋን ፍጹማን ነበሩ። ምን ነበሩ አልኳችሁ? እንደ ቅዱሳን መላእክት ነበሩ። እንደማን ነበሩ አልኳችሁ? እንደ ቅዱሳን መላእክት ነበሩ አዳምና ሔዋን። እና አዳም የተሰጠው ብዙ ሀብታት አሉ። ከነዛ ብዙ ሀብታት ውስጥ አንዱ ሀብተ ትንቢት ነው። ሀብተ ምን አልኳችሁ? ሀብተ ትንቢት። ወደፊት የሚመጣውን በትንቢት መነጽርነት ተመልክቶ መናገር ማወቅ መቻል ማለት ነው። ይህ ሀብተ ትንቢት ለአዳም የተሰጠው ትልቁ ጸጋ ነበረ እና ከበደለ በኋላም ይህ ሀብተ ትንቢቱ ሙሉ በሙሉ አልተወሰደበትም ነበር። አልተወሰደበትም ነበር። ከዚህ በፊት እንደነገርኳችሁ ያው አዳምና ሔዋን በመበደላቸው ምክንያት እርግማን ተረግመዋል አይደለ? እግዚአብሔር አምላክ እርግማኑን ከእባብ ጀምሮ በሔዋን በኩል አድርጎ አዳም ላይ ነው ያቆመው። የመጨረሻው አዳምን የረገመውና የእርግማኑ ፍጻሜ ያደረገው
አፈር ነህና ወደ ምን ትመለሳለህ? ወደ አፈር ትመለሳለህ ብሎ እርግማኑን ይደመድማል። እና ይሄን እርግማን ከተረገመ በኋላ አዳም ለሚስቱ ስም አወጣላት። ምን አወጣላት አልኳችሁ? ስም አወጣላት። ከዛ በፊት ይህች አጥንት ከአጥንቴ ይህች ስጋ ከስጋዬ ናት ከወንድ ተገኝታለችና ምን ትባል? ሴት ትባል ብሎ ሴት ብሏት ነበረ። ከውድቀት በኋላ ከተረገመ በኋላ ግን አዳም በነገራችን ላይ ይሄ ሔዋን የሚለው የሔዋን ስም የወጣላት ከምን በኋላ ነው? ከውድቀት በኋላ ነው። ከውድቀት በኋላ ነው ሔዋን አላት። ሔዋን ማለት የሔዋን እናት ማለት ነው። የምን እናት? የሙታን አይደለች የሔዋን እናት። አስቡ፣ ሔዋን እንዴት ሊላት ይችላል? አዳም የውድቀቱ መንስኤ የሆነችውን ሔዋን ዕፀ በለስን ቀጥፋ ለሱ የሰጠችው ያበላችሁ እንዴት ሔዋን ብሎ አወጣላት? ጥያቄው እሱ ነው። ምክንያቱም ይላሉ አባቶቻችን አዳም የነበረው ሀብተ ትንቢት አስቀድሞ ሙሉ በሙሉ ስላልተነጠቀውና ስላልተወሰደበት ወደፊት የምትመጣዋል ድንግል ማርያምን ነበር የሚናገራት። አዳም ሔዋን ብሎ ያወጣላት አጠገቧ ስላለችው ስለዛች ዕፀ በለስን ቀጥፋ ስላበላችሁ ስለመጀመሪያዋ ሔዋን ሳይሆን በኋላ እናት የምትሆነው ከሞት ለመዳኑ ምክንያት ለምትሆነው ለሁለተኛይቱ ሔዋን ስለ ድንግል ማርያም ነበር የተናገረው። ስለማን አልኳችሁ? ማን ብሎ ያወጣላት? ሔዋን፣ የሔዋን እናት ያላት፣ የሔዋን እናት ያላት። እግዚአብሔር አምላክ በሰማይ ሆኖ እባብን መጀመሪያ ሲረግም ምን ብሎታል? ትሳባለህ፣ ትሄዳለህ፣ ከዛስ በአንተና በሴቲቱ መካከል ምንን አደርጋለሁ? ጠላትነትን አደርጋለሁ፣ ጠላትነትን አደርጋለሁ። በዘርህና በዘሯን ዘር የተባለች ይላሉ አባቶቻችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ነች። ንጽሕት የሆነች ዘር ማለት ነው። ጠላትነትን አደርጋለሁ። ከሷ የሚወለደው ክርስቶስ በኋላ ሰይጣንን ምን ብሎታል? አልቀጠቀጠውም? ውዝግብግብ ነበር እኮ ሲያደርገው የነበር ክርስቶስ ሰይጣንን። ፍጡር ነው ወይስ ደግሞ አምላክ ነው እስከሚል ድረስ ነበር ያደረገው። ክርስቶስ በዚህ ምድር ላይ ሲመላለስ ሰይጣን ግራ እስኪጋባ ድረስ ነበር ያደረገው። አንድ ጊዜ ሰው ይሆንበታል፣ አንድ ጊዜ ደግሞ አምላክ ይሆንበታል። ክርስቶስ ሰውም ምንም ነው አምላክም ነው። ክርስቶስ ሰው እንደመሆኑ ከተጠመቀ በኋላ ሳይውል ሳያድር ወደ የት ሄዷል? ወደ ገዳመ ቆሮንጦስ። ገዳም ሄዶ 40 መዓልት 40 ሌሊት በአፉ ምንም አይነት ምግብ ሳያደርግ ከጾመ በኋላ መጽሐፍ ቅዱስ ተራበ ይለናል። ክርስቶስ ምን አለ? ተራበ። ልክ እንደ ሰው ልጅ ሰው ነውና የሰውን ስጋ ተዋህዷል፣ ነስቷል፣ ለብሷልና ክርስቶስ ተራበ። ከተራበ በኋላ አይ ይሄማ የሚራበው ሰው ነው፣ አምላክ ቢሆንማ አይራብም ነበር። በአምላክ ዘንድ መራብ፣ መጠማት፣ መራቆት እንደዚህ አይነት ነገር የለም። ስለዚህ ይህ አካል ምን ነው አለ ሰይጣን? ሰው ነው አለና ሊፈትነው ተጠጋ። ከዛም በኋላ ሶስቱን አርዕስተ ኃጣውእ የሚባሉትን ፈተነው አይደለ? ትዕቢት፣ ስስትና ፍቅረ ነዋይ፣ ገንዘብን መውደድ። እነዚህ ሶስቱን ፈተናዎች ፈተነው። በአጭሩ ሶስቱን ፈተናዎች ክርስቶስ መለሳቸው። እንደዚህ ተብሎ ተጽፏል ብሎ ሰይጣን ሲፈትነው አይ እንደዚህም ተብሎ ተጽፏል ብሎ መጽሐፍ ቅዱሳዊውን በመጽሐፍ ቅዱሳዊ መልስ እየሰጠ ሌሎቹን ደግሞ እንደያገባባቸው ክርስቶስ እየመለሰ ሶስቱን አርዕስተ ኃጣውእ ድል ነሳቸው ማለት ነው። ድል የነሳቸው ያው በዐቢይ ጾም ነው ከጾመ በኋላ ግን ደግሞ ምላሽ ሰጠው ለሰይጣን። ስለዚህ በዚህን ጊዜ ሰው ነው አለ ሂድ አንተ ሰይጣን ብሎ መጨረሻ ላይ ሲገስጸው ክርስቶስ ምንድነው አለ? አምላክ ነው ብሎ ሸሸ። ይህ ብቻ አይደለም። መጨረሻ ላይ ክርስቶስ በመስቀል ላይ ሆኖ ተሰቅሎ እያለ አንድ ቃል ወደ ባህሪ አባቱ ወደ እግዚአብሔር አብ ተናግሮ ነበረ። ጸሎት የሚመስል ነገር ታስታውሱታላችሁ? ቃልዮት ያሰማልን። ኤሎሄ ኤሎሄ ላማ ሰበቅተኒ ብሎ ነበረ። አምላኬ አምላኬ ለምን ተውከኝ ብሎ ወደ እግዚአብሔር አብ ጮሆ ነበረ። ለኛ አምሳል ለኛ አራያ ሊሆነን ክርስቶስ በዚህ ምድር ላይ መጥቶ ሰው እንደመሆኑ ልክ እንደዚህ ብላችሁ ጸልዩ፣ መከራ ሲበዛባችሁ፣ ፈተና ሲበዛባችሁ፣ የተለያዩ ችግርና መከራዎች ሲበዛባችሁ ወደ ላይ ወደ አምላካችሁ ጩሁ፣ ጸልዩ ሲለን ምን አለ? አምላኬ አምላኬ ለምን ተውከኝ። አሃ ይህን ቃል የተናገረ ይህማ ፍጡር ቢሆን ነው። ፈጣሪ ቢሆንማ ይህን ቃል ምን አይልም ነበር? አይናገርም ነበር አለ ሰይጣን። ከዛም በኋላ ቀርቦ ልክ የሌሎቹን ፍጥረታት ከዛ በፊት 5500 ዘመን ያህል የለመደውን አንዲት ነፍስ ስትለይ ነፍሷን ይዞ ወደ ሲኦል ሊወረውር እንደሚመጣ ሁሉ ወደ ክርስቶስ ነፍስ ወደ መስቀሉ ሲሄድ ክርስቶስ ምን አደረገው? በእሳት ዛንጅር ያዘና አሰረና ምን አለ? አስጨነቀው፣ ገረፈው።
ገረፈው። በእውነት ይህን ያደረገ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ክርስቶስ በዚህ ምድር ላይ ሲኖር ሰይጣንን ግራ አጋብቶት ነበረ እና ሴቲቱ የተባለች ማናት? ሴቲቱ የተባለች በኋላ ፍጻሜው ለማን ነው? ለድንግል ማርያም ለእመቤታችን ነው። በዘርህና ዘሯ የተባለ የማን ነው? እመቤታችን ነች። ያው ክርስቶስ ነው ዘሯ። ከዛ በኋላ እመቤታችን ቅድስት ድንግል ማርያም በነቢያት እጅግ ብዙ ነገር ተነግሮላታል። ብዙ ነገር ተነግሮላታል። አንደኛ ስለ ንጽህናዋ ተነግሯል። እነግራችኋለሁ እንዴት እንደተነገረ። ሁለተኛ ስለ ቅድስናዋ ተነግሯል። ስለምን አልኳችሁ? ስለ ቅድስናዋ። ሶስተኛ ስለ ድንግልናዋ ተነግሯል። ስለምንዋ? አራተኛ ስለ አማላጅነቷ ተነግሯል። ስለምን አልኳችሁ? አምስተኛ ደግሞ ይገርማችኋል ስለ ወላዲት አምላክነቷ ተነግሯል። ስለምንነቷ? አምላክን ስለመውለዷ የአምላክ እናት እንደምትሆን ተነግሯል። እና እመቤታችን የሚያስደንቀው ንጽሕት መሆኗ፣ ቅድስት መሆኗ፣ ወላዲት አምላክ መሆኗ፣ አማላጅ መሆኗ የታወቀውና የተነገረው ከተወለደች በኋላ አይደለም። እንዴት አመሻችሁ? አንድ ሰው ስምህ ማን ነበር? ማን? ጸጋ። አዎ፣ አሁን ጸጋ ከመወለዱ በፊት የሚያውቀው ሰው ነበር? እሺ፣ ቤተሰቦቹ ይወልዱታል። ከወለዱት በኋላ ጥሩ ልጅ እንደሚሆንና እንደማይሆን ይታወቃል? እሺ፣ አይታወቅም። እሺ፣ ጸጋ በራሱ ስለመወለዱ የሚታወቅ ነገር አለ? ከመወለዱ በፊት አይታወቅም። ጸጋ የተባለው ምን ካለ በኋላ ነው? ከተወለደ በኋላ ነው። ምሳሌውን በሱ አደረኩት እንጂ ሁላችንም በእያንዳንዳችን ማለት ነው። እመቤታችን ቅድስት ድንግል ማርያም ግን ከዚህ የተለየች ነበረች። አስቀድሞ ስለ ድንግልናዋ ሲናገር ኢሳይያስ፣ ያው ደረቅ ሐዲስ ይባላል ትንቢተ ኢሳይያስ ላይ ያልተነገረ ወንጌል የለም። ያልተነገረ ምን አልኳችሁ? በቃ ደረቅ ሐዲስ ይሉታል ሊቃውንቱ። ልክ ማቴዎስ ወንጌል ላይ የምታዩትን፣ ሉቃስ ወንጌል ላይ የምታዩትን፣ ማርቆስ፣ ዮሐንስ ወንጌል ላይ የምታዩትን ትንቢተ ኢሳይያስ ላይ ብትሄዱ ለድንግል ማርያም ወላዲት አምላክነትና ድንግልና ሲናገር ምን ይላል? ኢሳይያስ ምዕራፍ 7 ቁጥር 14 ላይ እነሆ ድንግል በድንግልና ምን ትላለች? ትጸንሳለች። በድንግልና ጸንሳ በድንግልና ምን ትላለች? ትወልዳለች። ስሙንም ማን ትለዋለች? አስቀድሞ የሚናገር ነቢያትን ይህን ያህል እኮ ነው ጸጋ የተሰጣቸው፣ የትንቢት ጸጋ። ከዛ በኋላ የድንግሊቱም ስም ሉቃስ ማን ነበረች? እንዴት አመሻችሁ? ማን ነው የምትባል? ማርያም። ይህም ትርጉም አለው እኮ ስሟ ራሱ እኮ ይጣፍጣል። ማርያም። ማር ማለት ምን ማለት ነው? ቃሎት ያሰማልን ሲተነተን። እሺ፣ ማር ሁለቱ ቃልስ በምድር ተወዳዳሪ የማይገኝለት ጣፋጭ ምግብ ምንድን ነው? ያው ለአንዳንዶቻችሁ ወተት ሊሆን ይችላል፣ ሌላም ሊሆን ይችላል አይደል? ህፃናት ግን ደግሞ የሚታመነው በምድር ላይ እጅግ ጣፋጭ የሆነው ምግብ ምንድን ነው? ማር ነው። እሺ፣ በሰማይስ ያም የሚባል ተምራችሁታል። ቃሎት ያሰማልን። እንደዚህ ነው ያም የሚባላል የሚመገቡ ጣፋጭ ተወዳዳሪ የሌለው ጣፋጭ ምግብ በሰማይ። ስለዚህ በምድርም በሰማይም ጣፋጭ ይሆንሽ አማላጅ ይሆንሽ ሁሉም ፍጥረት የሚወድሽ ማነሽ? ማርያም። ስሟ ራሱ እኮ ደስ ይላል ማርያም። እና አስቀድሞ ድንግል በድንግልና ጸንሳ በድንግልና ምን ትላለች? ትወልዳለች ብሎ ተናግሮላታል። ኢሳይያስ ተናግሮላታል። ስለ ድንግልናዋ እሱ ብቻ አይደለም የተናገረ። ነብዩ ሕዝቅኤል ምዕራፍ 44 ቁጥር 1 ላይ ስታነቡ እግዚአብሔር አምላክ ሕዝቅኤልን ወደ ምስራቅ ወደ ውጭ ወዳለው ወደ መቅደሱ በር አወጣኝ ይላል። ወደ ምኑ በር አወጣኝ ይላል። ከዛም በኋላ መቅደሱ ተዘግቶ ነበር ይላል። ምን ብሎ ነበር? እግዚአብሔርም አለኝ ይላል ይህ በር ተዘግቷል፣ ሰውም ምን አይልበትም አይገባበትም። የእስራኤል አምላክ እግዚአብሔር አንድ ጊዜ ገብቶበታልና ተዘግቶ ምን ይላል? ይኖራል። ተዘግቶ ይኖራል ይላል። የእስራኤል አምላክ እግዚአብሔር አንድ ጊዜ ምን ብሎበታልና ገብቶበታል። ሰው ምን አይልበትም፣ በቃ አይከፈትም፣ ሰው አይገባበትም። የእስራኤል አምላክ እግዚአብሔር ብቻ እንዲገባበት ተፈቅዷል። እሱ ስለገባበት ሌላ ሰው አይገባበትም። ምን ብሎ ይኖራል? ተዘግቶ ይኖራል። ስለ ድንግል ማርያም ማህፀን እኮ ነው የተነገረው። ስለ ሕዝቅኤል ይናገር የነበረው ስለማን ነው? ስለ ድንግል ማርያም ማህፀን ነው። በእውነት ከኛ እምነት ውጪ ያሉት ድንግል ማርያም ምን አይደለችም? ድንግል አይደለችም። ያ ማለት ከክርስቶስ ውጪ ሌላ ልጆች ምን አላት ይላሉ። ሰምታችሁት ላታውቁ ትችላላችሁ። አዲስ ከሆናችሁ አላት ይላሉ።
እሱም ብቻ አይደለም የጌታ ወንድሞች የተባለው የጌታ ወንድሞች የክርስቶስ ወንድሞች ሌሎች ወንድሞች ስላሉት ነው። ድንግል ማርያም ሌላ ልጅ ስለወለደች ነው። ስለዚህ ሌሎች ልጆች አሏት፣ አንድያ ልጇ እሱ ብቻ አይደለም ብለው የሚሉ አሉ። በእውነት ለነሱ ልቦና ይስጣቸው። እንደው ሌላው ቢቀር ድንግል ማርያም እኮ መልአኩ ቅዱስ ገብርኤል ወደሷ ሄዶ አብስራት ተብሎ ከእግዚአብሔር ተልኮ ሲመጣ ያን ቃል እንኳን ለመቀበል ከብዷት የድንግልናዋ ነገር ያሳሰባት ንጽሕት እኮ ነች። ወንድ ስለማላውቅ እንዴት ይሆንልኛል ያለች እኮ ነች። ወንድ ስለማላውቅ ማለት ምን ማለት ነው? ወንድ አታውቅም እንዴ? እንዲሁ ላይተራሊ ይህን ቃል ስታዩት ያስገርማል፣ አይመስልም? ወንድ ስለማላውቅ የሚለው ቃል እንዴት ነው? ዮሴፍ ወንድ ነው አይደለም? አዎ ወንድ እኮ ነው። እንዲጠብቃት በእጮኝነት የተሰጠ ዮሴፍ ወንድ ነው። ካህኑ ዘካርያስ ወንድ፣ ሌሎችም ብዙ በዙሪያዋ የነበሩ ወንዶች ነበሩ። ወንድ ስለማላውቅ ማለት ምንም አይቻላውቅም ማለት ሳይሆን በድንግል ማርያም ሐሳብና ሐሌና አግብቶ የመውለድ ሐሳብ አልነበረም ጭራሽ። ወንድ ስላላወቅሁ አይደለም፣ እስካሁን ስላላወቅሁ አይደለም ያለችው። ቃሉን በጥንቃቄ ብትመረምሩ ወንድ ምን ስለማላውቅ አውቄ አላውቅም ወደፊትም አላውቅም ነው። በድንግል ማርያም ሐሳብ አግብቶ የመውለድ ሐሳብ አልነበራትም። ስለዚህ አምላክን ትወልጃለሽ እያላት መልአኩ ቅዱስ ገብርኤል እንዴት ነው የድንግልና የስ ነገር ያለች ድንግል ከክርስቶስ በላይ ሌላ ልጅ ወልዳለች ማለት ምን ይሉታል? በእውነት ልቦና ይስጣቸው። ስለዚህ ድንግል ማርያም ወላዲት አምላክ ከመሆኗም በላይ ንጽሕት ቅድስት ነች። ምንድነች? ንጽሕት ቅድስት ነች። ይህ ብቻ አይደለም፣ የሚገርማችሁ ትህትናዋ ይገርማል። እንዴት ዋላችሁ ሕፃናት? ምን አልኳችሁ? ትህትናዋ ይገርማል። አምላክን ትወልጃለሽ ስትባል መጨረሻ ላይ መልአኩ ቅዱስ ገብርኤል ብዙ ንግግር ካደረገ በኋላ የሚያስረዳበት ቃል ሲያጣ መጨረሻ ላይ ምንድነው ያላት? አዎ ምን አለ አላት። እንዴ የሚሳነው ነገር እኮ እንደሌለን የማውቃለሁ። ስለዚህ የሚሳነው ነገር እንደሌለ ስለማቅ እነሆኝ የጌታ ባሪያ እንደ ቃልህ ምን ይሆንልኝ ይሆንልኝ አለች። መጨረሻ ላይ የመለኮትን ፈቃድ በፈቃዷ እሺ ብላ ተቀበለች። ትህትናዋ የሚገርመው ወላዲት አምላክ ትሆኛለሽ፣ አምላክን ትወልጃለሽ ብሎ መልአኩ ቅዱስ ገብርኤል ሲያበስራት እሷ ደግሞ ምን አለች? የጌታ ባሪያ አለች። ተመልከቱ እስኪ የጌታ ባሪያ። ይህ ብቻ አይደለም የሚገርመው፣ እመቤታችን ቅድስት ድንግል ማርያም እንደምታውቁት ሕይወቷ እስከ 3 ዓመት ድረስ የት ቆየች? ከእናትና አባቶቿ ከሐናና ከኢያቄም ቤት ቆየች። ከዛ በኋላ የስለት ልጅ ስለነበረች ወደ የት ወሰዷት? ወደ ቤተ መቅደስ ወሰዷት። በቤተ መቅደስ ስንት ዓመት ኖረች? 12 ዓመት ሲደመር 3 እስከ 15 ዓመት የት ነበረች? በቤተ መቅደስ ነበረች። እና በቤተ መቅደስ ሁና ስታነብ ቅድም የነገርኳችሁን የነብዩ ኢሳይያስን ትንቢት ታነብ ነበረ። ምን የሚለውን? በእውነት መታደል እኮ ነው። እነሆ ድንግል በድንግልና ጸንሳ በድንግልና ምን ትላለች? በቃ አየችው፣ አነበበች። ምን አይነት ሴት ነች ብላ ተገረመች። ምን አይነት ሴት ነች? ከዚች ሴት ዘመን ደርሼ እንጨት ሰብሬ ውሃ እየቀዳሁ ምን አለበት ባገለገልኳት እያለች ትመኝ ነበረ ይለናል። ተመልከቱ። ያቺ ሴት ግን ማነች? ራሷ አለች። ልክ እንደማንኛውም እንደሌላው ሰው ምን አለበት እኔ በሆን ብላ አልተመኘችም። እኛ ይህን ቃል ብናነበው በተለይ እህቶቻችን አትመኙም? ምን አለበት እቺን ሴት በሆን ብላችሁ ያስመኛል እኮ። ወንድሞች የሆነ መጽሐፍ ቅዱስ ቃል ላይ የሆነ አንድ ቃል ብናገኝ ደስ የሚል ቃል ምን አለበት እንደዚህ በሆን እንኳን አንልም? ድንግል ማርያም ፈጽሞ እንደዛ አላለችም። ምን አለች? ምን አለበት ከዘመኗ ደርሼ እንጨት እየሰበርኩ እቺን ድንግል ሴት በድንግልና ጸንሳ በድንግልና የምትወልድ ሴት ባገለገልኳት፣ ውሃ እየቀዳሁ ባገለገልኳት ብላ ተመኘች ይለናል። ከዚህ በላይ ትሕትና አለ? የእግዚአብሔር ቤተሰቦች ከዚህ በላይ አለ? በእውነት የእሷን በረከቷን አሳድርብን እና ትሁት ልብ እሷ ዝቅ ስትል እግዚአብሔር ምን ያደርጋታል? እንደዚህ እኮ ነው። እኛ ዝቅ ስንል እግዚአብሔር ከፍ ያደርገናል። እኛ ደግሞ እኛ እናውቃለን ስንል ደግሞ ከፍ ስንል እግዚአብሔር ምን ያደርገናል? እና ያሸልማል። ትዕቢት ግን ምን ይላል? ለውድቀት መንስኤ ይሆናል። እነ ናቡከደነጾር እኮ እንስሳ ሆነው በአራት እግራቸው እየሄዱ ተደርጎላቸው ማለት ነው እሳር እየበሉ እንዲኖሩ ያደረገ ምናቸው ነው? ትዕቢታቸው እኮ ነው። ትዕቢታቸው። አረ እንደው እዛ ሳትደርሱ ሳጥናኤልን ለውድቀት የዳረገው ምንድነው? ትዕቢቱ እኮ ነው። እኔ ምን አልኳችሁ አለ? ፈጠርኳችሁ
ቅዱሳን መላእክት ከተፈጠሩ በኋላ በዕለተ እሑድ ነው ቅዱሳን መላእክት የተፈጠሩት። አምላካቸው ማን እንደሆነ አላወቁም ነበረ። ማን እንደሆነ አላወቁም ነበረ። ቅዱሳን መላእክት መቼ ተፈጠሩ አልኳችሁ? እንዴት አመሻችሁ? መቼ ተፈጠሩ አልኳችሁ? በዕለተ እሑድ ከተፈጠሩ በኋላ ማን እንደፈጠራቸው የፈጠራቸውን አምላካቸውን ለማወቅ አልቻሉም ነበረ እና በመካከል ሲቸገሩ ሳጥናኤል ተነሳና ምን አለ? እኔ ፈጠርኳችሁ፣ አምላካችሁ እኔ ነኝ የፈጠርኳችሁ። እግዚአብሔር አምላክ ሲፈጥረው ከሌሎቹ ቅዱሳን መላእክት በላይ አድርጎ ሊቀ መላእክት አድርጎ ፈጥሮት ስለነበረ ታበየና እኔ ፈጠርኳችሁ አለ። ከዛም በኋላ ግማሹ አዎ አንተ ነህ የፈጠርከን ብሎ ምን አለ? ተቀበለው። ግማሹ ደግሞ አልተቀበለውም ጭራሽ። አይ አንተ አይደለህም የፈጠርከን፣ አንተ እኮ ልክ እንደኛ ሆነህ የተፈጠርህ ከኛ አንድ ሂደት ወደ ላይ ከፍ አድርጎ አምላካችን እሱ የፈጠረህ እንጂ አንተ ፈጣሪያችን አይደለህም ብለው አልተቀበሉትም። ግማሾቹ ደግሞ በጥርጣሬ ወደብ ላይ ተቀመጡ ይለናል። ይፈጥረን ይሆን ብለው በመሃል በጥርጣሬ መካከል የተቀመጡ አሉ ይለናል። ስለዚህ ቅዱሳን መላእክት ከስንት ወገን ተከፈሉ? ከሶስት ወገን ተከፈሉ። ከዚያም በኋላ እግዚአብሔር የሚገርማችሁ ብዙ እድሎችን ሰጠው ሳጥናኤል እንዲመለስ እድሎችን ሰጠው። ሳጥናኤል እድሉን መጠቀም አልቻለም። ከዚያም በኋላ ወደቀ። መውደቅ ብቻ አይደለም ተፈጥፍጦ ነው። አወዳድቁ እንኳን የከፋ ነበረ። አዳም ቢወድቅም ምን ብሏል? በድያለሁ ብሎ ንስሐ ገብቶ ተመለሰ። ከ5500 ዘመን በኋላ ለሰው ልጆች ድህነት ተደረገ። ሳጥናኤል ግን በዛው ነው ወድቆ የቀረው እና ወድቆ አለመነሳት የሳጥናኤል መሆን ነው የሚባለው እኮ ለዚህ ነው። ወዳጅ ሆይ በወድቅ ምን እላለሁ? እነሳለሁ ማለት። በኃጢአት በወድቅም እንኳን በንስሐ ምን እላለሁ? እነሳለሁ ልንል ይገባናል። እና ትዕቢት ይገላል፣ ይጥላል። ተፈጥፍጠን እንድንወድቅ የሚያደርገን ትዕቢታችን ነው። እንደገና ደግሞ ወደ አልጠበቅንበት ከፍታ እንድንደርስ የሚያደርገን ደግሞ ምንድነው? ትህትና ነው። የእግዚአብሔር ቤተሰቦች ፍሬ ያለው ዛፍ ምን ይላል? ከፍ ነው የሚለው። እንዴት አመሻችሁ? ራሱን ምን ያደርጋል? ዝቅ ይላል። እስኪ ማንጎን እዩት። አይታችሁ ታውቃላችሁ? እንዲሁ ከፍ ምናምን ብሎ ነው ቆሞ የሚይዘው ፍሬ ያለው ዛፍ ምን ይላል? ዝቅ ነው የሚል። ራሱን ዝቅ ነው የሚያደርገው። እያወቅኩ ምን አላወቅኩም እያለው ምን የለኝም ማማራር አይደለም። እግዚአብሔር ፊት አይደለም የለኝም የሚለው የሰጠውን እንደዛ ይላል ማለት አይደለም። ያመሰግናል። ግን በሰዎች ፊት እንዳለው ሆኖ አይታይም። እና የትህትናን ከማን ልንማር ይገባል? ከድንግል ማርያም ልንማር ይገባል። ምን አምኖ ያስደንቃል አልኳችሁ? ድንግል ማርያም እሺ፣ ትህትናዋ፣ ንጽህናዋ፣ ድንግልናዋ። ስለ ንጽህናዋ ደግሞ ትንሽ ልንገራችሁ። እንዴት አመሻችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እና አስቀድሞ እግዚአብሔር አምላክ መርጧታል። ቅዱስ ያሬድ ምን ይላል? ዓለም ከመፈጠሩ በፊት በአምላክ ሕሊና ውስጥ ታስባ ትኖር ነበር። ሊቁ ቅዱስ ያሬድ እንደዚህ ይለናል። ዓለም ከመፈጠሩ በፊት በእግዚአብሔር በአምላክ ሕሊና ውስጥ ታስባ ይኖር፣ ለዓለም ድህነት ለፍጥረት ሁሉ መመኪያ ትሆን ዘንድ ታስባ ትኖር የነበረች ነች። ለፍጥረት ሁሉ ምን? ያው እኛ ኦርቶዶክሳውያን ሁለት መመኪያዎች አሉን። ስንት መመኪያዎች አልኳችሁ? አዎ፣ የመጀመሪያዋ እመቤታችን ቅድስት ድንግል ማርያም ነች። ማን አልኳችሁ? እስኪ ማርያም በሉ። ማርያም ስሟ ደስ ይላል አይደል? ሁለተኛው ደግሞ መስቀል ነው መመኪያችን። ምን አልኳችሁ? መስቀል በዕለተ ዓርብ ክርስቶስ ተሰቅሎ ያዳነበት ስለሆነ መስቀልን መመኪያ እንለዋለን። የሁላችንም የዳንበት አባቶቻችን ካህናት ከቅዳሴ ጀምረው በውጭም ይዘው መስቀልን የሚያሳልሙት ለዚህ ነው። መመኪያችን ስለሆነ ነው። የዳንበት መዳናችን የተፈጸመበት ቦታ ስለሆነ ነው መስቀል። ስለዚህ እሱ መመኪያችን ነው። ድንግል ማርያምም ደግሞ መመኪያችን ናት። የዓለም ድህነት ምን ሆናለችና? ምክንያት ሆናለችና። ክርስቶስ እኮ ወደዚህ ምድር ላይ መጥቶ አዳነን። ወደዚህ ምድር ላይ መጥቶ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍስሶ አዳነን የምንለው ከማን የነሳውን ስጋ ነው? እንዴት አመሻችሁ? ከድንግል ማርያም የነሳውን ስጋ እኮ ነው። የመዳናችን ምክንያት እሷ ነች። በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራ ነበር ይላታል ቅዱስ ያሬድ። በማን ባህሪ ውስጥ? በአዳም ባህሪ ውስጥ። የትምህርታችን ርዕስ ምንድን ነበረ? ወዳጅ ሆይ ምንሽ ሁለንተናሽ ምንድነው? ውብ ነው በሉ እስኪ። የእመቤታችን የቅድስት ድንግል ማርያም ሁለንተናዋ ምንድነው? ውብ ነው። ምንም የለባትም።
ነውርም የለብሽ። የለም ምንም ነውር የለብሽ። አስቀድመው አዳምና ሔዋን አትበድሉ፣ አታጥፉ፣ አትብሉ የተባሉትን ነገር ሲበሉ ተፈረደባቸው። እነሱ በሰሩት ስራ፣ እነሱ በሰሩት ኃጢአት ምክንያት በሰው ልጆች ዘንድ ሁሉ ምን ሆነ? የበደሉ ውጤት በማን ላይ ደረሰ? በሰው ልጆች ሁሉ ደረሰ። በሰው ልጆች ሁሉ ደረሰ። ከዛ በኋላ የሰው ልጆች ቢጸልዩ አልሰማሉ። ምን ያህል የጽድቅ ስራ እንኳ ቢሰሩ ያ የጽድቅ ስራቸው ገነት አላገባ አላቸው። ማንም ጽድቅም ሰራ ኃጢአትም ሰራ ምንም ሰራ ወደ ሲኦል ይከተት ነበር። ቢጾሙ ጽድቅ ቢሰሩ በብሉይ ኪዳን የነበረው ምድራዊ ኑሯቸውን ያደላድሉ ነበር። እግዚአብሔር አምላክ የጽድቅ ስራቸውን አይቶ ምድራዊ ህይወታቸውን ይባርክላቸው ነበር። ከዚያ ውጭ ግን ወደ ሲኦል ነበር ይገቡ የነበሩት። ለዚህ እኮ ነው ኢሳይያስ ምን ይላል? ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም እንደ መርገም ጨርቅ ተቆጠረብን ይላል እኮ። ሁላችን ርኩስ ሆነናል። ሁላችን ማለት ጽድቅ የሚሰራ ኃጢአት የሚሰራ አይደለም። ሁሉም ሰው እንደ ርኩስ ሆኗል። ከዛም በኋላ ጽድቃቸው እንደምን ሆነ? ታጥቦ እንደማይጠራ እንደ መርገም ጨርቅ ሆኖባቸዋል። እንደ መርገም ጨርቅ ሆኖባቸዋል። ከዚያ መካከል ግን አንዲት ንጽሕት ዘር ነበረች። አንዲት ንጽሕት ዘር ነበረች። በአዳም ባህሪ ውስጥ ተመልከቱ። በአዳም ባህሪ ውስጥ ልክ እንደ ነጭ ዕንቁ ታበራ የነበረች አንዲት ንጽሕት ዘር ነበረች። ያቺ ዘር ማነች?